ኧረ ያስጠላል በጣም አይ ዶንት ኖ ሰው እንዴት ሃንድል እያደረገው እንደሆነ ትለምጂዋለሽ አይዞሽ ደውማሪ ኧረ ያስጠላል እንዴ ለምን በአገር ሰላም እየተቃጠልክ ለምን ትኖራለህ ሸዲና መተማ በለው ወይ በቃ ጉቺ ሂጅበት እኮ ነው ፊትሽ ሁሉ ፍትትትት ይላል ዝም ካልሽ ዋንዲ ነገሩ እኔን መሰለኝ ብለህ አባቴ ሂጅበት እያልክ በባዶ የምታደርግ ይሄን ሁሉ ህዝብ 700 ሰው የምታዝናና ራሱ እኮ ውስዋስ ነው ከእጅ ስትገባና ሰው ሲንቀሳቀስ በለው ይላል ራሱ በባዶ እኮ ተንቀሳቀስ አይደለም ዛሬማ ቢኒ ቤቱን ባርኮት ሄደ እኮ ይመችክ ቢኒዬ የጠፋ ሰው የጥንት የጠዋቱ ማለት ዛሬ አንቺ የምትወጁ ፕሌን አልቀረ ምን አልቀረ ቢኒ መጥቶ ቤቱን ባራርኮት ሄደ እኮ ማምዬ ብታይ አስደነጋግጦ ቢኒ አናውቀው ማድረስ ገቢ ነው ታያለሽ ኖ ታውቂዋለሽ 40 ላይ ቢኒያም የሚባል ልጅ የለም አሜሪካ የሚኖር 40 ሌቭል ላይ ያለ ልጅ ታውቂዋለሽ ብታዩ የኢትዮጵያ እንትን የሚያደርግ ፕሮፋይል ወይራ ጭሽበት ኧረ ወይራ የማይመልሰው ወይ ጉድ ወይራ አትላንታም እንደዚህ ነው አትላንታም አሉ እንትኖች እንደዚህ አይበዛም ነው እንጂ አለ እኔ እንትን ብቻ ነው ያለኩት እንደዚህ ተባይ ምናምን ቨርጂኒያ ኖ አይ እንትን አሉ ቆይ ልክልሻለሁ ስልካ እንትናቸው ለሰከንድ ነው እኔ ካስደረኩ በኋላ አሁን ሰላም ሆንኩኝ ምንም ነገር አይገባም ምንም ነገር ለሰከንድ ወደ ጋራጅ መግባት አችልም ሙቀቱ ማለት ነው በጣም እንዴት ሙቀቱ ግን እንትኑ አለ የሚራጩት ስንት ገብቶ ነው ትናንትና ማላው ኤቭሪዌር እኮ አለ ሰው አፍኖ ሊገል ይችላል እኮ ሙቀቱ ታውቃለህ ኢቭን ላይክ መኪናን ጋራጅ ውስጥ አስቀምጠው ስታወጣው ለብዙ ሰዓት እንትን ማግኘት አለበት አየ እናንተ ጋር ስንት ገብቶ ነው የሆነ ሰው ትላንትና ስንት ያለ 38 37 አለ የሆነ ሰው 40 ምናምን ይደርሳል 48 ይደርሳል 40 ምናምን ኧረ እኔ አይቼ ማላውቅም እንደዚህ ሙቀት በኢየሱስ እንደ ዱባይ ትሆናላችሁ ማለት ነው ልክ እንደ ዱባይ በቃ እንደዛ ነው አንድ አይነት እኮ ነው ወይዘሮ የምሬን ነው የምላችሁ ብታዩት ዝንቡ እንዴት እንደዚህ ይወፍራል እንዴ ዝንቡ ቴስላን ስሙት ትሆናለህ ይላል ቴስላ ይሄን ጉድ እዚህ ኮመንት ላይ እንዳትጽፍ የሌለ የለም እዚህ ሀገር የሌለ የለም ጋይስ ይገርማችኋል እንዴ ያውም ያበጠ ትላልቅ ነው ያለው የኢትዮጵያው ይሻላል አትሊስት ትናንሽ ነው የዚህ በጣም ነው የሚያስጠላው ጋይስ በጣም እንደው በቀደም ምን አገኘው መሰለሽ ገርሞኝ አይ ቲንክ ተዋን ደግሞ እንትን ይበዛል መሰል ዲሲ ይበዛል ተዋን እንኳን በቀደም ምን አገኘው መሰለሽ ገርሞኝ ስለ አሜሪካ ነው የሚያወሩት ጉቺ ደስ ትዝልሻ ድሮ አገር ቤት ያቺ ጤንዚዛ አግሮ አንድ እግሯን በክር አስረን ጥዝ እያደረገን ምን ጫወትበት በልጅነት ሰው ሁሉ ጥቁሯ ጤንዚዛ እና ቢጫና አንድ እግሯን እናስና በክር አረንጓዴ ነገር ተከበር እሱ በቀደም አግኝቼ አረንጓዴ ነው የነበረው እና ሀገር ደግሞ የሆነ ቢጫ ከለር ያለባት አለ ቢጫ ነገር ናት ድሬዳዋ አዲስ አበባ ላይ ደግሞ አረንጓዴ ናቸው ከለሩ አይገርም አንድ እግሩን ታስሪውና አትላንታ አው ይሆናል ኧረ በስመ አብ በጣም ነው የሚያስጠላው ጋይስ ዲሲ አይጥና ተዋን ሞልቷል እኔ ራሱ አልወድም ስለተባይ ማውራት ግን በቃ እስቱ ማጭ ሊስኛ ጋር አይጥ የለም አይጥና ተዋን ይበረታ የሚሲ እዚህ 3.5 miles ነው በቃ exit I-635 east ግን አስረጨው ፔስቲሳይድ አስረጨው የሚረጩ አሉ በደንብ አሁን ሲዝኑ ነው ገብሻል በየ3 ወሩ መረጫት አለበት ዝምብና ቁጫጭ እኮ ስታስረጨው ድርሽ አይሉም አንቺ ጋር ምንም ነገር አታዩ ውጭውን ምናምን ያደርጉልሻል በረሮ እዛ ሞልቷል በረሮ እኛ ጋር እንኳን የለም አፓርትመንት ላይ እዛ ዲሲማ በስማም ላረፍዋስ ጽዳት ስለሌለ እኮ ነው አይደለ እዛ ሁሉም አንድ ላይ ጽዳት ስለሌላቸው ነው አይደል በረሮ የሚበዛባቸው አሮን ነው እኔ በነበርኩበት ሰዓት ውድ ብሪጅ ስለሆነ ያው ውድ ብሪጅ አዳዲስ ቤቶች ነው ያሉትና አንቨርሲ እንደዛ እኔ ውድ ብሪጅ ይሻለኛል ምንም ነገር ሳላይ ነው የወጣሁት
ዲሲ ግን እኮ አይጥ ቤት ውስጥ አብሯቸው ነው የሚኖር ታውቃለህ። ይሄን የሚያካክል እሱ ነው የማይገርም። አይ ዶንት ኬር ምንም አይመስላቸውም። ለምደውት ነው መሰለህ አንተ ቤት ውስጥ አይ ቲንክ ያ ጽዳት የለውም ብዙም ያው ተከራይ ነው የሚበዛው። ስትከራይ ደግሞ አንዳንዱ ምንም አይመስልም። እኔ ደግሞ አንቺን ያየሁት ዲሲ ነው ሜሪላንድ አካባቢ ያ ትልቁ አፓርትመንት ሙሉ አበሻ ያለበት ኮሪደሩ ላይ ሁሉ የሚያቅሏሉት ወጥ ምናምን ወይ እሷማ ጉቺ ብትይ እሱን ነበር ለጉቺ ማሳየት። ምንድነው ሙሉ አፓርትመንት ነውና ሙሉ ትልቅ ነው በጣም እንዳለ አበሻ ነው ያለውና ኮሪደሩ ሁሉ ስቴጅ አፓርትመንቱ ላይ ያቆላላሉ ቆሌት ምናምን ወጥ ምናምን ተጥሎ ታያለሽ በየኮሪደሩ። እሺ ሀሊፋ የኔ ወርቅ ቴንክ ዩ ማይ ላቭ አሌክዛንድሪያ ያለው እዚህም እኮ አለ ለነገሩ ዱባይም አለ። ኢሮፕ የለም። አይ ዶንት ኖ ምንድነው አራተ የምትለኝ ጉድጓድ ግባ ምን ልሰራ ግን ያው በረሮ የሚመጣው ጽዳት ሲጎል ነው ጋይስ። በረሮ አንዳንዴ ደግሞ ሌላ ቦታ ሄዳችሁ የምትመጡ ከሆነ የሄዳችሁበት ቦታ ላይ ካለ ይዛችሁ ትመጣላችሁ። ግን ይሄ ሞራውን ዳላስ ሙቀት ስላለ ነው የጽዳትም አይመስለኝም። ሙቀት አለ በጣም በቃ። አዎ እዚህም ሀገር በረሮም አለ አይጥም አለ። Exit right to I-635. ምን አልሽኝ? ቱቢ አልኩኝ። በስመ አብ ቱቢ ካፌ እንዴት መጣች? ጉቺ እዚህም አለ ማምዬ። እዚህ ራሱ አይጥ አለ በረሮ አለ። ተዋን ግን አይቻልም። ግን የዚህ ሀገር አይጦቹ በጣም እዚህ ሀገር ድመት አይጥ አይበላም። አንቺ ተስማምተው ቁሻሻ መጥያ ላይ ቁጭ ብለው አሳ እያገላበጡ ሲበሉ ታያቸዋለሽ። ድመቱና አይጦ ለካ ኢትዮጵያ ነው የሚያባላ። እግዚአብሔርን ጠይቂ። ዱባይ ያላችሁ ልጆች ተናገሩ። ድመት አሳዳ አይጥ ስትይዝ አይታችሁ ታውቃላችሁ? እኔ ይሄን ስልኬ ጠፍቶብኝ እንጂ የሆነ ስልኬ ላይ ቀርጫቸዋለሁ ሁላ። ይሄን የሚያካክል አሳ አይጧም ለብቻው ይዛ ድመቱም ለብቻው ይዞ ሲበሉ ቁሻሻ እንትን ላይ እግዚአብሔር ለካ ረሃቡ ነው የሚያባላቸው። ተስማምተው ነው የሚበሉ እያልሽ አይጦቹ ትልልቅ ስለሆኑ ነው። እፖስታለሁ ብዬ ያ ስልክ ጠፋብኝ እንጂ ጌታ ቁጭ ብለው ይሄን የሚያካክል አሳ እየበሉ የማይመስሏቸው ዞር ብለው አያዩዋቸውም ድመቶቹ አይጦቹ። እኔ እንጃ እዛ እንትኑ መሰለኝ ረሃቡ ምናምን መሰለኝ እኛ ሀገር የሚያባላቸው። ይሄ ሰውዬ ምን አድርጊ ነው የሚለኝ? ገብተህ ምን ልታወራ ነው? አስገብቼ ግን ትመችኛለሽ ምናምን ብትል እንዴት ረግጬ እንደማስወጣክ ጎሽ። እንኳን ሸኝሹ አስገቢውና አስተንፍሽው። አስገቢኝ ሳስገባ ምናምን በላይ እንዴት እንደማወርድክ ኔትወርክ የለው ይሽከረከራል። ገብቶ ማሜ ቤትሽን ሃይላይት ሲለፖስት ሲደረግ አይቻልም። በኃይለኛ ስትሄጂ ነበረ። በጣም ኃይለኛ አካሄድ ነበረች ሰሞኑ። ኧረ እንደዛ ታስቢያለሽ? 3.8 miles. Take exit 18 Greenville Avenue, Abrams Road. እሺ አስገባውክ። ምን አልከኝ ጅኒ? ሃይላይት ተለቆ መሰለኝ ያየሁት። በኃይለኛ ስትሄጂበት አይቼ ነበረ። ለኔ ራሱ የተቀዳ 50 ሺህ ነው ሼር ያደረጉልኝ። 50 ሺህ በጣም በኃይለኛው ደስ ስታይሉ ደግሞ ለየት ባለ ሁኔታ ነው የመጣችው። ወይኔ ማሚ አንተ እኮ አታጋግለው አንዴ አኮራሽን ፕራውድ ረገጣኩ ስሜቱ ነው ብታይ በጣም ነው የሚወደው። ሰው ሜጃ የለውም። አንተ የምትኖረው የራስህ ላይፍ ነው። ሰው ቁጭ ብሎ ያወራል፣ አንተ ትኖረዋለህ። በቃ ዘይዶን ኬር በቃ አሮን ኬር ማለት አለብክ። ማና ምን አባቷ አገባት? እኔ እኮ ሰው ማንም ተጠንቅቆ ኑሮ ካንተ ያነሰ እንጂ ካንተ የባሰ ኑሮ እየኖረ ባለኩፍያው ተባሮ ነው። ኧረ ስነ ስርዓት
አይ ስትይ ነበር እንትን ቁጭ ብሎ ስትይ ነበር እኔ እኮ እንደዚህ ፐርሰናል የለኝም እንደዚህ መሳለቅ ኳሉ ዝም ብሎ ገብቶ ነው ሙድ የሚያዝበት የነበረው አይ ኖ እሱ እኮ የሚልሽ ዳዊትን ነው ምናምን ነው ማምዬ ዴቭን እኮ ነው የሚልሽ ዳዊትን ነው የሚልሽ እኔ አልገባኝም ኧረ ኖ ፕሊዝ ዶንት ቶክ ዴቭ የተለቀቀውን የኛ ዴቭ ነው ምን አይሱ አይደለም አይ ኖ የተለቀቀውን ሃይላይት እንትን ፖስት ተደርጓል